በጠራራ ፀሐይ ከቤት ደጃፍ ላይ ቆማ ከነሻንጣዋ እንደዚህ ጎሮሮዋ እስከሚደርቅ ያለቀሰች ማለት ቤት ይሄ ነገር እንደ ቀልድና እንደ ተራ ነገር የምታዩ ከሆነ በጣም ተጠንቀቁ። የሁላችሁ መጨረሻ ይሄ ነገር የማትጠነቀቁ ከሆነ ይሄ ነው። ሁላችሁ ፀሐይ ላይ አውጥተው ይጥሏችኋል፣ ከዛ ቪዲዮ ይቀርጻችኋል። የእናንተ መጨረሻ ምን እንደሆነ አይታወቅም፣ በሰው ሀገር ማለት ነው። አላህ ወጥቶ ከመቅረት ይሰውረን እህቶቼ። ግን በተቻላችሁ አቅማችሁ ጥንቃቄ አድርጉ። ጥንቃቄው ምንድነው? አረቦች ቤት ስትኖሩ ደሞዛችሁን በየወሩ ለመቀበል ሞክሩ ማለት ነው። እቺ ልጅ አሁን ለብዙ ጊዜ በነፃ ስታገለግል ከርማ ደሞዜ ብላ እሪ ስትል ነው አሁን በዚህ ደረጃ ፀሐይ ላይ አውጥተው የጣሏት ማለት ነው። ምንም አታመጡም። አሁን ህጉ እንዳለ ነው። ግን እኛ ምንም ቢደርስብን አረብ ሀገር ላይ ማን ነው ህጉ ጋር የሚያደርሰን ነው ጥያቄው። ህጉ እንዳለ ነው። ህግ አለ፣ የሰራተኛ ተቆርቋሪ የደሞዝ የምናምን አለ። ግን እኛ የተለያየ ጉርጓድ ገጠራማ ቦታ ምንም የመንግስት አካል የሌለበት ስፍራ የሚሰሩ በርካታ ኢትዮጵያውያን ሴቶች አሉ። ሁሉ ጊዜም የሚያነቡ ማለት ነው፣ ሁሉ ጊዜም የሚያለቅሱ ማለት ነው። እናንተ አዲስም ከሆናችሁ ምንም ከሆናችሁ ደሞዛችሁ ከወር አታሳልፉ። ልክ ወር ከመድረሱ 2 ቀን 3 ቀን ሲቀረው ጠይቁ። ካልሰጧችሁ ስራችሁን ቋም አድርጋችሁ ሳይረፍድባችሁ ወደምትሄዱበት ትሄዳላችሁ። አሁን ደሞዛችሁ ብዙ አመታት ደሞዛችሁ ብዙ ወራታትና ብዙ አመታት ካልቆየ ምንም ችግር የለም። ራሳቸው መብት ይሰጣሉ። እኔ ደሞዝ ካልተሰጠኝ አልሰራም። ለምሳሌ 1 ወር ሰራሽ ደሞዝሽ ካልተሰጠሽ እኔ አልሰራም ብለሽ ስራ አቁመሽ ቁጭ በይ። ምንም ሊሆን ይችላል፣ መደብደብም ሊሆን ይችላል፣ መሰደብም ሊሆን ይችላል። ግን ከደሞዝ የሚበልጥብኝ ነገር ከልኩ የሚያልፍ ነገር የለም። እኩል ፋይት አደርጋለሁ። ይገሉኛል ምናምን አይገሉም። እኩል ፋይት ማድረግ ነው። አወቅሽም አላወቅሽም እንትን ማለት ነው፣ መታገል ነው። ዝም ማለት አያስፈልግም። ለምሳሌ ይሄኛው ወር እኔ ደሞዜ ሳልቀበል ዝም አልኩኝ እንበል። ቀጣይ ወር ይሰጡኛል አይሰጡኝ ምንም ዋስትና። ሁሌም እየተሳቀቅ ሁሌም ልተኛ አንገቴን ደፋ ባደረኩ ቁጥር ልተኛ ጎኔን ባሳረፍኩ ቁጥር ብሬን ነው ማስበው። ምክንያቱም እኔ እዚህ ሀገር ስመጣ ፈልግ የመጣሁት ገንዘብ እንጂ እነሱን በነፃ ሊያገለግል አይደለም። በምንም አጋጣሚ በምንም ሁኔታ ብትሆን አንዳንድ ሴቶች ያሳፍሩኛል፣ ደሞዝ ከጠየቁ ያሳፍሩኛል ብላችሁ ዝም ብላችሁ መሰሩ እህቶች አላችሁ። ቢያሳፍሩሽ አይሻልም? ያለ ደሞዝ ከምትሰሪ ቢያሳፍሯችሁ። ግን ደግሞ ከዚህ ሁሉም ደግሞ መጀመሪያ ጠፍታችሁ የምትሰሩ አይዲም ኖሯችሁ ህገወጥ ሆናችሁ ኮንትራት ቤት የምትሰሩ ልክ ወራ ስደርስ ደሞዜ ብላችሁ መጠየቅ መቻል አለባችሁ። ገባችሁ አይደለ? እስቲ ለምሳሌ አሁን ወሩ ደረሰ፣ ከዛ ደሞዝ አልሰጡሽም፣ ከዛ አንቺ ስራውን አትስሪም፣ ምን እንደሚፈጠር ታያለሽ። ድብደባም ሊሆን ይችላል ምናምን። አንቺ ግን ቆፍጠን ካልሽ ነቃ ካልሽ እኔ ጊሚ ማይሰለሪ ቋንቋ ማታቂ ከሆነ ኢትዮጵያ አምጡ ስልክ አምጡ ብለሽ ስራ በድንገት ካቆማችሁ በነገራችን ሳይ ቢሮ ይደውላሉ። ቢሮ ከደወለ እኔ ብር እፈልጋለሁ ያስፈልገኛል፣ ቢሮ እኮ ያስፈራሩ ስሪ ዝም ብለሽ አፈሽ አልሰራም፣ ደሞዝ ካልተሰጠኝ አልሰራም። ቢሮ ሄዱ ተደብደቡ፣ ችግር የለውም። ቢሮዎች አንዳንድ ቢሮዎች ይደበድባሉ። ለምን አባታቸው ነው የሚደበድቡት? ስለማታውቁ ነው የሚደበድቡት። ምክንያቱም ወጥታችሁ እዛ ጋር ለማንም ከተማ ይሻላል። ኦኬ፣ አረብ ቤት ሆናችሁ ገጠር ላይ ሆናችሁ ደሞዝ ሳይሰጣችሁ ከምትሰሩ ቢሮ ተመልሳችሁ ቢያስፈራሯችሁም ቢሆንም አትምጪ አርፈሽ ስሪ ምናምን ብትባይም እኔ አልሰራም ብለሽ ስራሽን ቋም አድርገሽ ቢሮ ተመለሽ በጊዜ። አገርም ከሆነ ኦኬ ችግር የለውም። ደሞዝ ሳይሰጠኝ 3 ወር 4 ወር አልሰራም። እኔ ከዚህ በፊት በነገራችን ላይ እኔ ስለተጎዳሁበት ነው በዚህ ዙሪያ ብዙ ማወራበት ማለት ነው። ከዚህ በፊት መጀመሪያ ገባን ጊዜ 2 ሆነን እየሰራን በጊዜ ደሞዛችን ይሰጡን ነበረ። በጊዜ አምጥተው በ28 ምናምን ይሰጡን ነበረ። 2 ወር 3 ወር እንደዛ ሰጡ። እኛ ደግሞ አልሐምዱሊላህ ደሞዛችን በጊዜ ነው የሚሰጠን ምናምን ብለን እየሰራን ነበረ። ከጊዜ በኋላ ምን ሆኖ ሰውየው ካምፓኒ ከሰረ ብሎ ደሞዝ መስጠት አቆመ። ወር 15 ሆነ፣ 2 ወር ሆነ። አያችሁ፣ ደሞዛችሁ በተጠራቀመ ቁጥር ቅስማችሁ እየተሰበረ የመጠየቅ አቅማችሁ እየሳሳ ነው የሚመጣው። የወሩን ስትጠብቁ 2 ወር ይሆናል። የ2 ወሩን ደግሞ ትቼ አልሄድም ስትሉ 4 ወር መጥቶ ይመጣል ማለት ነው። እንደዛ እያላችሁ አመታትን ታስቆጥራላችሁ። እኔ ምን አደረግኩ መሰላችሁ? ደሞዜ ሳልቀበል 3 ወር ድፍን 3 ወር ሆነ። መጨረሻ ላይ ባለቅስ ምን ብል ብደፋ ብሰቀል ምናምን የለኝም። እኔ ብታለቅሽ ምንም አታመጭም የለኝም ማለት። ምክንያቱም ህጉን ያውቀዋል። እዚህ ሀገር ላይ ሰርቼ ይከፍላለሁ ከተባለ ሰርቶ ይከፍላሉ።
ኦኬ ህግ ጋር ሄደው አዎ ካልካዷቸው የላትም ወይም ሰጥቻታለሁ ምናምን የሚል ቃል ካልሰጡ ህጉ ምንድን ነው የሚላቸው? ሰርታችሁ ክፈሉ ነው። አያሽ አንቺ ገንዘብሽን ሰርታችሁ ክፈሉ ይባላል። ከዛ አንቺ ህጉ ጋር ለመድረስ ብዙ ወጪዎችን፣ ብዙ ዋጋዎችን፣ ብዙ የታክሲ ሂሳቦችን ታስቆጥሪያለሽ። ከዛ ሲደክምሽ ትተይዋለሽ ማለት ነው። ያ ሁሉ ነገር ከመፈጠሩ በፊት ግን በየወሩ ደሞዝ ያልሰጣችሁን አሰሪ ስራ አትስሩለት፣ ስራ አቁማችሁ ወደ መጣችሁበት ሂዱ ማለት ነው። ብዙዎቻችሁ 2 ወር እኔ አሁን በዛኔ ወደኩ አለቀስኩ ምናምን ምንም አልተፈጠረም። እንደውም በመጨረሻ ሴትዮ መጣችና ለጓደኛ ነገረቻት። ጓደኛ ምንም አትናገርም፣ ደሞዜ ስጡኝ ምናምን አትላቸውም ነበረ። ከዛ እኔ ነበርኩ ስትወጣም ስትገባም ደሞዜ የምላት። እቺ ልጅ ትውጣልኝ አለች። መጨረሻ ትውጣልኝ፣ የ1 ወር ደሞዝ ሰጣታለሁ፣ ትውጣልኝ አለች። እኔ አልወጣም ብዬ ዝም ብዬ የሰራው አንድ ቀን በትንሽ ነገር ተጣላን። ፎጣ ሽንት ቤት ረስቼ ለምን ፎጣውን ሽንት ቤት ላይ አላረግሽም ብላ አያችሁ። እኔ 3 ወር ደሞዝ እያለኝ እሷ ግን ሽንት ቤት ላይ ፎጣ ለምን አላረገችም ብላ ተጣላን። ከዛ ተጣላን፣ ተነጋገርን ምናምን። ሂጂ ከፈለግሽ ምናምን ስትለኝ እኔ ደሞዜ ስጭኝና እሄዳለሁ፣ ደሞዜ ሳትሰጭኝ ግን አልሄድም ስላትኝ ምን ተፈጠረ? መጥታ አቅፋኝ ኡኡ አለች፣ ደብድባኛለች። እኔ ደግሞ ስለማቀው ህጉን ስለማቀው ኡኡ ብትል ምን ብትል ዝም አልኳትኝ። አልወጣም አልኳት። ጓደኛዋን ጠራ፣ ትውጣልኝ አለ። ካልወጣች ትግደለኝ አልኩኝ። ውጪ የድራይቨር ክላስ ሂጂና ቁጭ በይ፣ ሴትዮ ትገድልሻለች፣ ሰብ ትግደለኝ፣ ምንም ችግር የለውም አልኩኝ ማለት ነው። እና ትግደለኝ፣ አልወጣም አልኩኝ። እዛ ቤት ውስጥ 3 ቀን ተቀመጥኩኝ። አልወጣም ብዬ 3 ቀን ተቀመጥ ክላስ ውስጥ እኩል ተደባድበን ምናምን አልጋ ላይ ጥላኝ፣ እኔም ደግሞ በእግሬ ሆዷን መተዋል ማለት ነው። ፖሊስም አልጠራችም። ለምን? ችግሩ የራሷ ስለሆነ። በ3ኛው ቀን ነው ምናምን ሰውዬው አምጥቶ 2,000 ብር ሰጠኝ። ያ 2,000 ብር ተሰጠኝ፣ 1,000 ብር ቀረኝ ማለት ነው። ያቺ 1,000 ብር ቀረች። እኔም ከዛ ወጣሁ። ጓደኛዬ ከስንት ጊዜ በኋላ ነው አቆይተው ሰውዬው ሰው ጋር ብር ነበር። ያ ብር ሲሰጠው ነው በ6 ወር ምናምን የተሰጣት ማለት ነው። 6 ወር ሰቀቀን ማለት ነው። ይሄ ነው ሁላችሁ የሚከተላችሁ። 1 ብር ቢሆን አታስቀምጡ አረቦች ጋር። ደሞዝ ካልተሰጠሽ አልሰጠኝ አልሰራም። ይሄ እንደ ልጄ ነው ማይሽ ቅርጥሴ ምናምን ጂንጃንካ አይሰራም። ገባችሁ? በጣም ብዙ እህቶች አንቺ እኮ እንደ ልጄ ነው ማይሽ ምናምን ስትባሉ ደሞዛችሁን እነሱ ጋር ታጠራቅሙና መጨረሻ ላይ ያሳብዷቸዋል ማለት ነው። እና እባካችሁን ደሞዛችሁን በጊዜ ለመቀበል ሞክሩ። ወር ሳይደርስ እየጠየቃችሁ ወሩ ሲደርስ ደሞዜ፣ እኔ ባላለኝ፣ እኔ ትዳራለኝ፣ እኔ ልጅ አለኝ፣ እኔ ፋሚሊ ያለኝ፣ እኔ ቤተሰብ ነው የምረዳው፣ እኔ ደሞዜ ስጡኝ ብላችሁ በግድ መቀበል መቻል አለባችሁ ማለት ነው። እሺ ይሄን ይመስላል። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። አበረታቱኝ፣ ላይክ አድርጉኝ፣ ሼር አድርጉ፣ እህቶቻቸው እንዲሰሙ ላይክ አድርጉት። ፕሮሞት ይሆንና ቪዲዮ ለብዙ ሰው ይደርሳል ማለት ነው። በቀጣይ ባሪፍ ቪዲዮ እንገናኛለን።